በይኑና ቪሌጅ ይቻላልን በአይናችን ያየንበት ይቻላልን በእጃችን የጨበጥንበት የኢትዮጵያ ብልጽግና የኢትዮጵያን መለወጥ መሰረት ለመጣል ለሚሹ ማንኛውም ሀገር ወዳድ ዜጎች ፈተና ሀገርን ከመቀየር የሚያስቆም እንዳልሆነ ህልም ያለው የህልም ጉልበትን መመንዘር የቻለ የተባበረ እንደዚህ ያለ የተዘነጋ የተጣለ ስፍራንም ቢሆን በዚህ መንገድ ገነት ማድረግ እንደሚቻል ከፍተኛ ትምህርት የተወሰደበትና ይቻላል መፈክር ሳይሆን ይቻላል ሞቶ ሳይሆን የሚታይ የሚጨበጥ ነገር መሆኑን በውል ትምህርት የቀሰምንበት ቦታ ስለሆነ የዚህ ህልም አንጋቾች በሙሉ በቀረው የሀገራችን ክፍል የብልጽግናን መሰረት ለመጣል አሁንም ደጋግመን ይቻላል እንድንጨብጠው እንድናየው ከወዲሁ ከአደራ ጭምር ላሳስባችሁ እወዳለሁ። ዛሬ በይኑና በየትኛውም ዓለም ከምናያቸው ሪዞርቶች ሊተካከል የሚችል ኳሊቲ ኢንፍራስትራክቸር ያለው ቦታ ነው። ቤቶቹ የሚሰጠው ፋሲሊቲዎች ከዚያም በተጨማሪ ራሱን ችሎ እንዲንቀሳቀስ በመሰራቱ በትብብር መንፈስ ይህንን በረሃ ገነት ማድረግ ተችሏል። ይህንን በረሃ ገነት ያደረገ እጅና አእምሮ መላው ኢትዮጵያን በዚህ መንገድ ገነት ለማድረግ መነሻ የሆነ ትምህርት እንደቀሰመ ምንም ጥርጥር የለውም። ከጥቂት ዓመታት በኋላ በእርግጠኝነት መናገር የሚቻለው እዚህ አካባቢ ያለው የቱሪስት ፖቴንሻል በጣም በከፍተኛ ደረጃ ያድጋል። በአፍሪካ ውስጥ በዚህ ልክ ሳቢ የሆነ የቱሪስት ስፍራ መኖሩን እጠራጠራለሁ። እኛ ለሕዝባችን ቃል በገባነው መሰረት ትልቅ ህልም አለን። ህልማችን የበለጸገች ኢትዮጵያን፣ የተለወጠች ኢትዮጵያን ለልጆቻችን ማስረከብ ነው። ይህ ህልም ግን በየዕለቱ በትጋት በስራ የማይገለጥ ከሆነ ስለማይመነዘር ህልማችንን በጥረት በስራ በመግለጥ ውጤት በማሳየት ውጤቱን ብዙ ሰዎች እየሰበሰበ እንዲሄድ በማድረግ የኢትዮጵያን መጻኢ ጉዞና የኢትዮጵያ መጻኢ መልክ የማስዋብና የማላቅ ስራችንን እንቀጥላለን። ጀምረን ያልጨረስነው ቦታ የለም። ተናግረን ያልፈጸምነው ፕሮጀክት የለም። ሳንናገር በርካታ የሰራናቸው ስራዎች ያሉ መሆናቸው እንደተጠበቀ ሆኖ ለሀገራችን ለህዝባችን ቃል ገብተን ያልፈጸምነው ፕሮጀክት የለም። በይኑና እንኳን ለህዝባችን በከባቢያችን ላሉ ሰዎች ለቲሞቻችንም ማሳመን ከባድ ነበር። ከቦታው አስቸጋሪነት የተነሳ ይህ ነገር በዚህ መልክ ሊያልቅ ይችላል ብሎ ያሰበ በጣም ብዙ ሰው አልነበረም። ሆኗል።